ሰላም ቤተሰብ ያላችሁ ሰላማችሁ ብዛ እንዴት ናችሁ? በዛሬው ቪዲዮ የምናየው መጥፎ ስሜቶች በህይወታችን እንዴትና መቼ ይከሰታሉ፣ እነዚህ መጥፎ ስሜቶችስ እንዴት መቀነስ እንችላለን በሚል ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉ። መጀመሪያ መጥፎ ስሜት ምን ማለት ነው? መጥፎ ስሜት የምንለው የራሱ የሆነ ትርጉም አለው። ይህ መጥፎ ስሜት ወይም ምንድነው ባድ ፊሊንግ የምንለው ነገር የራሱ የሆነ ትርጉም የለውም። በቃ የሚወጣ የሚገባ ታሎ ቀለስ መልስ የሚል ነገር ነውና አብዛኛው እንደ መደበር፣ የሆነ ስትረስ ውስጥ መግባት፣ መከፋት፣ መናደድ፣ ተስፋ መቁረጥ፣ ቁጣ፣ ጸጸት ምናምን እኒህ ነገሮች ተደማምረው ስለሆነ መጥፎ ስሜት እንዲህ ነው ተብሎ ሊተረጎም አይችልም። ነገር ግን በማንኛውም ሰው ውስጥ እኒህ መጥፎ ስሜቶች ግዴታ ሀፕን ያደርጋሉ። የትኛውም ፍጥረት ውስጥ ወይም የትኛውም ሰው ላይ እነዚህ መጥፎ ስሜቶች ግዴታ መከሰታቸው አይቀርም። ስለዚህ እነዚህ ምክንያታቸው ግን የተለያየ ሊሆን ይችላል። ያንደኛው መጥፎ ስሜት የሚከሰትበት መንስኤና የሌላኛው የሚከሰትበት መጥፎ ስሜት ምክንያት የተለያየ ይሆናል። ስለዚህ እነዚህ ምክንያቶች ምንድናቸው? እነዚህ መጥፎ ስሜት እንዲከሰቱ ምክንያት ምንድናቸው የሚለውን እናያለን። የመጀመሪያው በእምነት መከዳት ነው። ወይም ያመነውን ነገር ስንከዳ ማለት ያለን ነገር ስናጣ ሊሆን ይችላል። በሌሎች ሰዎች ዘንድ ያመን ነገር ስንከዳ፣ ገንዘብ ስንከዳ፣ ጓደኛ ሪሌሽንሺፕ ውስጥ ስንከዳ ሊሆን ይችላል። ብቻ ሁለተኛው እኛ የምንኖረውን ህይወት ከሌሎች ከሚኖሩት ህይወት ጋር በማነጻጸር ራስን ከሌሎች ጋር በማነጻጸር የሚመጣ ስሜት ይህ መጥፎ ስሜቶችን ሊወልድ ይችላል። ስለዚህ አንዱ ይህ ሊሆን ይችላል። ሶስተኛው የውስጣችን ህመም አመቀን ስንይዘው የተለያየ ፊሊንግ በውስጣችን ሲይዝ እነዚያ የቤተሰብ ችግር ሊሆን ይችላል፣ የጓደኛ ችግር ሊሆን ይችላል፣ የሀገር ችግር ሊሆን ይችላል። ብቻ ብዙና ይህንን ህመም አመቀን በልባችን ስንይዘው ሌላ ለጓደኞቻችን ሸር ሳናደርገው ስንቀር የሚፈጠር ፊሊንግ ነው። አብዛኛውን ሰው የራስን የውስጥን ችግር ለሌላ ሰው አትናገር ምናምን ይባላል። ይሄ ግን ውሸት ነው። ማለት ውሸት ነው ለማለት ፈለኩ ምንድነው ጥሩ ጎን አለው፣ ግን ለተለያዩ ለመጥፎ ስሜቶች ሊጋብዘን ይችላል። ስለዚህ እዚህ ጋር ትኩረት ይህን ያደርጉልኛል ብሎ ኤክስፔክት ማድረግ ፊት በልጅነታችን ካግስት፣ አጎት፣ ከአባት፣ ከእናት ነገር እንጠብቃለን የሆነ ነገር። ያን ነገር ስናጣ ከጓደኛ ያን ነገር ስናጣ መጥፎ ስሜት ሊሰማን ይችላልና ከሌሎች ሰዎች ጋር የሆነ ነገር ትልቅ ነገር ስንጠብቅ ያኔ ስናጣ የሚሰማን ስሜት አለ ማለት ነው። ስለዚህ ከላይ እንዳያችሁት አብዛኛው መነሻቸው እነዚህ ችግሮች ሰዎች ናቸው። ማለት ሁሉም ለኛ ስሜት ፊሊንግ ሰዎች ናቸው እንጂ የውስጣችን የራሳችን ችግር እንዳልሆነ ልብ በሉ። ማለት አብዛኛውን ሰው የራሱ ችግር ስለሚመስለው ማለት ነው። እናም እነዚህን ችግሮች ማለት እነዚህ ሀፕን የሚያደርጉ ነገሮች ግን ምን አላቸው? እነዚህ ልንቀንሳቸው ፊሊንጎችን ልንቀንሳቸው እንችላለን። ችግሮቹ ሊቀነሱ ይችላሉና ይህ ቪዲዮ ለእናንተ ነውና እስከ መጨረሻው ተከታተሉ። አሁን የምናልፈው እንዴት እኒህን ችግሮች መቀነስ እንችላለን ነው። እኒህ መጥፎ ስሜቶችን እንዴት እንቀንሳቸዋለን ነው። የመጀመሪያው የተሰማንን መጥፎ ስሜት ማመን። በቃ እመነው ማለት ከተከዳው እንደሚ እመነው ነው። በቃ አዎ ተከድቻለሁ ብለህ ቆም ብለህ አስብ ነው። አንተ ያንተን ህይወት ከሌሎች ህይወት ጋር የምታነጻጽር ከሆነ አዎ እያነጻጸርኩ ነው ብለህ መጀመሪያ ማመን አለብህ። ስለዚህ ከላይ 4 ነገሮችን ስንዘረዝር የቆየነው ነገሮች የእናንተ ህይወት በየትኛው ሁኔታ ውስጥ ነው ያለ የሚለው መጀመሪያ ማመን ማለት በቃ የተሰማን ስሜት ማመን አለብህ። ለምሳሌ እኔ ከሌሎች ሰዎች ጋር ራሴን የማነጻጽር ከሆነ አዎ አንተ ራስን ታነጻጽራለህ ብዬ ለራሴ መንገር ማመን አለብህ። ስለዚህ እዚህ ጋር ዝም ብለን ለምን ስሜት ወደ አይምሮ ይመጣል? ለምን ራስን አጥፋት ይለኛል? ለምን እጨነቃለሁ? ለምን እጸጸታለሁ? እስካሁን የሰራሁት ስራ በቃ መጀመሪያ ማመን አለብህ። የሰራው ስራ አለ፣ ያን ስራ አዎ አድርጌዋለሁ ብለህ ለውስጥ ንገረው ማለት ነው። ከነገርከው በኋላ ምን ማድረግ አለብህ? ቁጭ ብለህ ለተወሰነች ደቂቃ ራስን አዳምጥ። ያንን የምትሰራውን ስራ ራስን አዳምጥ። መጀመሪያ ስትረስ፣ ድብርት ውስጥ፣ ጸጸት ውስጥ ከሆንክ ያን ጸጸት ያመጣብን ነገር ቁጭ ብለህ አምሰልስለው። በቃ እስኪወጣልህ ድረስ አምሰልስለው። በኋላ ለተወሰነች ደቂቃ ከአምላክ ጋር በጸሎት ተገናኝ። የሶስተኛው ከአምላክ ጋር በጸሎት ተገናኝ። ከጸሎት ከተገናኘ በኋላ የአራተኛው ምን ማድረግ አለብህ? ከአምላክ ጋር የነበረን ቆይታ ስትጨርስ እኔ የተፈጠርኩት ለዓላማ ነው፣ አምላኬ አንተ የፈጠርከኝ ለሆነ ዓላማ የሆነ ነገር እንዳሳካ ነው ብለህ ንገረው።
ያኔ ለራስህ ስትነግረው ምን አለ ወደ ውስጥ ሲመላለሱ የነበሩት እነዚያ መጥፎ ስሜቶች ከነዚያ ከመጥፎ ስሜቶች ይልቅ ያንተ የውስጥ ማንነት እንደሚበልጥ ምን ይነግርሃል ማለት ነው። ስለዚህ ውድ ጓደኛዬ የምነግርህ እንደዚህ ነው። በቃ የውስጥ ስሜቶችህ የውጭ የምትኖረውን ነው። ስለዚህ እነዚህ 4 ነገሮች ዋነኛ መንስኤ ሊሆኑ ስለሚችሉ እነዚህን ልትጠነቀቅ ይገባል መልእክቴ ነው። ይህ ቪዲዮ ከጠቀመህ ሰብስክራይብ፣ ሼር፣ ኮመንት በማድረግ ቤተሰብ ብትሆኑ ትጠቀማላችሁ። አመሰግናለሁ።